ኦፓኮ ና ወደዚህ ና እስቲ ሂድና ሲዲ ግዛለኝ። ኦ ወንድሜ ሲዲ ምንድን ነው? ባክ ቺኮ ውስጥ ነች። ያው በቃ ሲዲ ማለት ኮንዶም ማለት ነው። ቶሎ በል። ማን ነው? ወንድም እኔ ፓስተር ነኝ። ፓስተር ወንድም ኮጆ ለተወሰኑ ሳምንታት እኔ አይቼ አላውቅም። ሁሉም ነገር ሰላም ነው? ፓስተር ነገሩ እንደዛ አይደለም። ያው ሰሞኑን ጥሩ ስሜት እየተሰማኝ አልነበረም። ከአንድ ሆስፒታል ወደ ሌላ ሆስፒታል እየተዘዋወርኩ ነበር። ግን አባቴ በእውነት ፈጣሪን አመሰግናለሁ፣ ምክንያቱም ደህና ነኝ። ያው አሁን ራሱ ከሆስፒታል ነው የተመለስኩት። ብራዘር ኮንዶምን ገዝቻለሁ። ምን ኮንዶም? ወንድም ኮጆ ዝሙት መፈጸም ትፈልጋለህ? ይህ ስህተት ነው፣ ኃጢአት እየሰራ ነው። ያው በቃ በህይወት መዳን ከፈለክ ሴቲቷን ማየት ፈልጋለሁ። አባዬ እንዲህ ዓለም ፀሐይ፣ ቆይ እዚህ ምንድነው የምትሰሪው? እዚህ ነበር የምትመጪው? ዓለም ፀሐይ ገደልሽኝ። ወንድም ኮጆ ጉድህን ለቸርቹ ያሳውቃለሁ። ዓለም ፀሐይ ወደ ቤት እንሂድ፣ ከአንቺ ጋር እንስማማ። ኮጆ ፈጣሪ በነጎድጓዱ እዛው ያስቀር። ቆይ ለምን አባክ ነው ያወራከው? እኔ እኮ አይኖችን እያርገበገብኩ ምልክት ስሰጥ ነበር። ዛሬማ ደበድብሃለሁ የምትባለውን አሰማም ነበር። አንተማ ጭራሽ ማስተዋል የሚባል ነገር አታውቅም እንዴ! ምን አረኩኝ? የማትረባ ቀስ ብለህ ኮንዶም ማለት እያለብህ አንተ ግን አውቀህ ጮክ። ወይኔ ደግሞ ነገ እንዳትልከኝ ብዬ ሁለት ነው እኮ የገዛውልህ አይደል? ዛሬውኑ ገላለሁ። ዋው ዛሬ ደሞዜ ገብቶልኛል። ስለዚህ ወንድሞቼ ላዝናናቸው። አቤ ቺማ፣ ኦፓኮ እንዴ እነዚህ ሰዎች እዚህ የሉም እንዴ? አይ እነዚህ ድለቢሶች በቃ የኔ ግብዣ ላይ ያመልጣቸው ነው። ለነገሩ እንደውም አሪፍ ሀሳብ መጣልኝ። በቃ አሁኑን ወደ ክለብ ሄጄ ከገራሚ ቺኮች ጋር በዝናና ሳይሻል አይቀርም። ግን መጀመሪያ ኪችን የሆነ ደስ የሚል ሽታ ይሸተኛል። እስቲ ምን አለ እንዴ የምወደው ምግብ በፈጣሪ። ቆይና አቤ ምን አስበው ነው ይህንን የመሰለ ምግብ ትተው የሄዱት? በፈጣሪ ሽታው ራሱ በጣም ደስ ይላል። ዋው ቆይ ማን ነው የሰራው? በጣም ነው የሚጣፍጠው። ዋው በቃ ይህን ጣፋጭ ምግብ ትንሽ ልብላና ዛሬ በገባልኝ ብር ወደ ክለብ ሄጄ ልዝናና። ዋው ዛሬ በጣም ደስ የሚል ቀን ነው። በቃ በኋላ ስመለስ ምግቡን እጨርሰዋለሁ። ሰላም አስተናጋጅ፣ እንዴ ዛሬ ክለቡ ለምንድን ነው የፈዘዘው? እነዛ ገራሚ ቺኮች የሉም እንዴ? ለማንኛውም በቃ እስኪመጡ ድረስ ታዘዘኝ። አንተ ሰውዬ ያማል እንዴ? ይሄ እኮ ክለብ ሳይሆን ፖሊስ ጣቢያ ነው። ያው የተፈጠረ ችግር ካለ መናገር ትችላለህ። ዝም በል እባክህ። ይሄ ምን አይነት ጥጋብ ነው? ይሄ ፖሊስ ጣቢያ ነው ትላለህ እንዴ? ይኸውልህ አንተ አስተናጋጅ፣ አሁን ቀልዱን ትተህ የማዝህን መጠጥ ታመጣለህ። ካልሆነ ግን ዋጋህን እሰጥሃለሁ። እንደውም ለዚህ ንግግርህ እንካ ቅመስ። እንዴ ንቀት! አንተ የማትረባ ሰውዬ፣ ለዚህ ጥፊ ዋጋን እሰጣለሁ። እስቲ ወንድ ነህ? አይ ኮጆ ግን ምን ሆነ ነው ከፖሊሱ ጋር የተጣላው? ያማል እንዴ? ቆይ ምን አስበህ ነው ከፖሊሱ ጋር የተጣላው? ችግር አለብህ እንዴ? ሄይ እባክህ፣ ቅድም እኔ ኪችን የነበረው ምግብ ከበላሁ በኋላ ምን እንደነካኝ አላውቅም። ወይኔ ኮጆ አንተ የበላው ምግብ ለአይጦች ነበር ያዘጋጀ ነው። ያው አይጦቹን እንዲገልልን ምግቡ ላይ ትንሽ ማደንዘዣ መድኃኒት አድርገንበት ነበር። ግን አንተ ምግቡን ትንሽ በልተከው ነበር። በቃ ለዛ ነው መድኃኒቱ እንደዚህ አደንዝዞ ከፖሊስ ጋር እንድትፋጠጥ ያደረገ። ግን ምግቡን ብትጨርሰው ኖሮ ልትሞት ትችል ነበር። ወይኔ ፖሊሱ መጣ። እናንተ የጥየቃ ሰዓት አብቅቷል። አሁን በቃ ነቃ ስላለ በተራዬ ለምን በጥፊ እንደመታኝ ከዱላይ ጋር ልጠይቀው።